በጭራሽ በባዶ ሆድ ሊበሉ የማይገቡ 10 የምግብ አይነቶች። ሰላም የፈታ ዴሊ ተከታታዮች እንደምን አላችሁ? የሰው ልጅ በፈጣሪ ክቡር ሆኖ የተፈጠረ ከፍጥረታት ሁሉ የላቀ ፍጥረት ነው። እናንተ የፈታ ጤና ተከታታዮቻችን ደግሞ ለኛ ከምንም በላይ ክቡር ናችሁ። ለእናንተ ጤንነት ተጨንቀን ይጠቅማሉ ብለን ያሰብናቸውን የጤና ነክ መረጃዎችን በዛሬው ፕሮግራማችን ወደ እናንተ ለማድረስ ወደድን። ጤናችሁን ፈጣሪ አብዝቶ ይባርክልን እያልን ዛሬ ደግሞ በባዶ ሆድ ሊመገቧቸው የማይገቡ 10 የምግብ አይነቶችን ይዘን ቀርበናል። ለምርቃት ያህል ደግሞ ለእናንተ ለውድ ቤተሰቦቻችን ለቁርስ ምን አይነት ምግቦችን ብትመገቡ ጥሩ ነው የሚለውን ጉዳይ ደግሞ መጨረሻ ላይ ለማየት እንወዳለን። በጤና ባለሙያዎች ዘውትር የሚመከረው ሁሉም ሰው ብዙ አትክልት እንዲመገብ ነው። በተጨማሪም ሰዎች ስኳርና ጣፋጭ ከመጨመር እንዲቆጠቡና የታሸጉ ምግቦችን ፍጆታ እንዲቀንሱ ይመከራል። ሆኖም ግን አንድ አስፈላጊ ጉዳይ ብዙ ጊዜ ይረሳል። ይሄውም አንዳንድ ምግቦች ምንም እንኳን ጤናማ ቢሆኑም በባዶ ሆድ ላይ መመገብ የለባቸውም። እኛም ብዙ ጊዜ ጤናማ ተብለው የሚጠሩ ነገር ግን ለቁርስ ለመብላት የማይመከሩ አንዳንድ የምግብ አይነቶችን ሰብስበናል። በዛሬው መሰናዷችን በባዶ ሆድ ላይ ልንመገባቸው የማይገቡ በቁርስ ሰዓት ከገበታ ላይ ልናርቃቸው የሚገቡ የምግብ አይነቶችን ዝርዝር በመጀመሪያ እንነግራችኋለን። በመቀጠል ደግሞ ለቁርስ የሚመከሩና ለጤናማ አመጋገብ ምቹ ናቸው ብለን ያሰብናቸውን የምግብ አይነቶች እንነግራችኋለን። እስከ መጨረሻው አብራችሁን ቆዩ። አንደኛ፣ ሙዝ። ምንም እንኳን አንድ ፍሬ ወይም ከዛ በላይ የሆነ ሙዝ ለቁርስ ለመመገብ እንፈልግ ይሆናል። ነገር ግን የተለያዩ ጥናቶች እንደሚያመለክቱት ጠዋት በባዶ ሆድ ሙዝን ብቻውን ልንመገበው አይገባም። ሙዝ በውስጡ ፖታሺየም፣ ፋይበር እና ማግኒዥየም ይዟል። ይህ ደግሞ ለጤና ጠቃሚ ነው። በተለይ የእይታ ችግር ላለባቸው ግለሰቦች ሙዝ ፍቱን መድኃኒት ነው። የእይታ አድማሶን ያስተካክላል። ሙዝ ብቻውን መመገብ ጥሩ እንዳልሆነ በብዙ ጥናቶች ተረጋግጧል። ይህ የሆነበት ምክንያት ሙዝ በፖታሲየም፣ በፋይበር እና በማግኒዚየም የተሞላ ነው። እነዚህ ንጥረ ነገሮች ደግሞ አሲድና ብዙ ስኳር ይይዛሉ። በባዶ ሆድ ላይ የአሲድነት ይዘት ያላቸው ምግቦችን መመገብ በሆድ ውስጥ ችግር ያስከትላል። በተጨማሪ ሙዝ በባዶ ሆድ ከተመገቡት የድብርትና የድካም ስሜት እንዲሰማዎት ሊያደርግ ይችላል። ሙዝ በባዶ ሆድ ከመመገብ ከሌሎች ምግቦች ጋር ቀላቅሎ መመገብ ግን ችግር አይፈጥርም። ጠዋት ላይ ሙዝን ከዳቦ ጋር ቢመገቡ ችግር አይፈጥርም። 2. እርጎ። ክብደታቸው ከፍተኛ ለሆኑ ወፍራም ሰዎች እርጎ ክብደታቸውን ለመቀነስ ያገለግላል። ነገር ግን እርጎን ለቁርስ ማዋል ወይም በባዶ ሆድ መጠጣት አይመከርም። በተለይ የታሸጉ እርጎዎች በውስጣቸው የስኳርና የስብ ይዘት ስላላቸው ለቁርስነት መጠቀም ወይም በባዶ ሆድ መጠጣት ጠቃሚ እንዳልሆነ በጤና ባለሙያዎች ይመከራል። እርጎ ለቁርስ ካልተመገብኩ ቀኔ ብሮ አይሆንም፣ አይሰምርልኝም ብላችሁ ካሰባችሁ ደግሞ የግሪክ ዘይት እርጎ የሚባለውን እርጎ መጠቀም ይችላሉ። ወይም እርጎ ከማርና ከፍራፍሬ ጋር ቀላቅሎ መመገብ የተሻለ ነው። እርጎ ብቻውን በባዶ ሆድ መመገብ ግን አይመከርም። 3. የታሸገ የአጃ ምግብ። በእንግሊዘኛው ኦትሚል ፋይበር የሚባሉት የአጃ ውጤቶች በውስጣቸው ቫይታሚኖች፣ ፕሮቲንና ግሉተን የሚይዙ በመሆናቸው ኦትሚል ለቁርስ በጣም ጤናማ አማራጭ የሆኑ ምግቦች ናቸው። ሆኖም ግን የታሸጉ የአጃ ምግቦች ከተመገቡ በውስጣቸው ተጨማሪ የስኳር፣ የጨውና ሰው ሰራሽ ቀለም ስላላቸው ባይመገቡ ይመከራል። 4. የበሰሉ አረንጓዴ አትክልቶች። ምንም እንኳን አትክልቶች በአጠቃላይ ጤናማ ቢሆኑም በባዶ ሆድ ላይ መመገብ በአንዳንድ ሰዎች ላይ የሆድ ህመም ያስከትላል። አልፎ አልፎም ወደ ጋዝነት ተቀይረው የሆድ እብጠትና የሆድ ህመም ያስከትላሉ። 5. ቲማቲም። ቲማቲም በቫይታሚኖች የበለጸገ ነው። በተጨማሪም በካሎሪ ዝቅተኛና ገንቢ የሆነ ነው። ሆኖም በባዶ ሆድ ከተመገቡት የሆድ ህመምና አጠቃላይ ምቾት ሊነሳ ስለሚችል
በባዶ ሆድ ላይ መመገብ አይመከርም። እንደ አንዳንድ አረንጓዴ አትክልቶች ሁሉ ቲማቲም በጨጓራ ላይ አሲድ ነገር የመፍጠር ባህሪ ስላለው ጨጓራ እንዳይጎዳ ጥንቃቄ ማድረግ ያስፈልጋል። 6. የቀርከሃ ፍራፍሬዎች። በባዶ ሆድ ላይ የሎሚ ዝርያዎችን ወይም ፍሬዎችን መመገብ የስኳር በሽታና የሆድ ህመም ላለባቸው ሰዎች አይመከርም። የቀርከሃ ምግቦች የሚባሉት ብርቱካን፣ ሎሚና ወይን የመሳሰሉት ፍራፍሬዎች ናቸው። እነዚህ ፍራፍሬዎች በውስጣቸው ከፍተኛ የሆነ የአሲድ ይዘት ስላላቸው የልብና የጨጓራ ችግሮች ይፈጥራሉ። በተጨማሪም የምግብ መፈጨት ችግር ሊፈጥሩ የሚችሉ ምግቦች ናቸው። እነዚህ ምግቦች የስኳር በሽታ ላለባቸው ሰዎች በተለይ የስኳር ህመምን የሚያባብሱ መሆናቸውን መርሳት አያስፈልግም። 7. ቀዝቃዛ መጠጦች። በባዶ ሆድ ላይ ማንኛውንም አይነት ቀዝቃዛ መጠጦች መጠጣት የሆድና የአንጀት ህመም ያስከትላል። በተለይ ለቀዝቃዛው ካርበን መጠጦች ማለትም ለስላሳ ብለን እኛ በተለምዶ የምንጠራቸውን ኮካ፣ ፋንታ፣ ፔፕሲ የመሳሰሉ መጠጦችን መጠጣት አያስፈልግም። እዚህ ላይ ውሃ በባዶ ሆድ መጠጣት ጠቃሚ ስለሆነ የቀዘቀዘ ውሃ ሳይሆን ያልቀዘቀዘና በጣም በረዶ ያልሆነ ሞቅ ያለ ውሃ እንዲጠጡ ይመከራል። በተለይ ክብደት ለመቀነስ ለሚፈልግ ሰው በባዶ ሆድ ሞቅ ያለ ውሃ መጠጣት አስፈላጊ ነው። 8. የበርበሬ ዘሮች። ምንም እንኳን በርበሬዎች በቪታሚኖች በፖታሲየምና በካሎሪ ዝቅተኛ የሆኑ የተሟሉ ጤናማ ምግቦች ናቸው ቢባልም እንኳ ለቁርስ በባዶ ሆድ እንዳይበሉ ይመከራል። የበርበሬ ዘሮችን ማለትም በባዶ ሆድ ላይ በሚመገቡበት ጊዜ የጨጓራ ለስላሳ ሽፋን ወይም ሚውከስ የሚባለው ላይ ጉዳት ያደርሳሉ። 9. ጥራጥሬዎች። ጥራጥሬዎችን በባዶ ሆድ መመገብ የተለያዩ ችግሮችን ይፈጥራል። ጥራጥሬዎችን በባዶ ሆዳችን ከተመገብን የደምን የስኳርና የኢንሱሊን መጠን የመቀስቀስ ባህሪ ስላላቸው የስኳር በሽተኛ ላለመሆን ጥንቃቄ ያስፈልጋል። 10. ጣፋጭ ምግቦች። ጣፋጭ ምግቦች ለምሳሌ ቦምቦሊኖ፣ ብስኩት፣ ኬክ የመሳሰሉት ምግቦች በባዶ ሆድ እንድንመገብ አይመከርም። እነዚህ ጣፋጭ ምግቦች በብዛት ዘይትና ስኳር ስለሚይዙ ለሆድ ህመም፣ ለስኳር በሽታ ሊያጋልጡ ይችላሉና በባዶ ሆድ እንዳይመገቡ ይመከራል። በመጨረሻም ብንመገባቸው ለጤና ምቹ ስለሆኑ ምግቦች እንንገራችሁ። በመጨረሻ ለቁርስ ወይም በባዶ ሆድ ቢመገቡ በጤናው ላይ ችግር ሊፈጥሩ የማይችሉ ምግቦችን እንንገራችሁ። ለቁርስ ጥሩ ምግብ የሚባለው እንቁላል ፍርፍር፣ ለውዝና የለውዝ ቅቤ ብቻውን ወይም ከዳቦ ጋር መመገብ፣ ከዱባ፣ ከተልባ፣ ከሰሊጥ፣ ከአቮካዶ፣ ቡና፣ ሻይ፣ ሰማያዊና ጥቁር እንጆሪ፣ ሳንድዊች፣ ድንች ለቁርስ የሚመከሩ ቀላል ምግቦች ናቸው። ውድ አድማጮቻችን፣ የጠዋት ቁርስ በፍጹም ሊታለፍ የማይገባው እንደሆነ መናገር እንፈልጋለን። ቁርስ የማንመገብ ከሆነ በአእምሮአችን ላይ አሉታዊ ተጽዕኖ ያሳድራል። አእምሮአችን ብሩህ እንዲሆን ከፈለግን ቁርስ ማለፍ የለብንም። በባዶ ሆድ ላይ ነጭ ሽንኩርትና ማር ቀላቅሎ መብላት እጅግ ጠቃሚ ነው። ለምግብ መፈጨት ማርና ነጭ ሽንኩርት ጠቃሚ ምግቦች ናቸው። በሳይንስ የተረጋገጡ የማር ጥቅሞችንና የነጭ ሽንኩርት ጥቅሞችን ልንነግራችሁ ወደናል። በመጀመሪያ የማር ጥቅሞችን እናያለን። 1. አለርጂን ይከላከላል። 2. ኃይልን ይሰጣል። 3. የማስታወስ ችሎታን ይጨምራል። 4. ሳልን ይከላከላል። 5. የእንቅልፍ እጦትን ያስወግዳል። 6. ፎሮፎርን ይከላከላል። 7. ቁስልና በቃጠሎ የተጎዳ የሰውነት ክፍል በፍጥነት እንዲያገግም ያደርጋል። 8. በሰውነት ላይ የሚወጣን ሽፍታ ያስወግዳል። 9. የቆዳ ድርቀትን ይከላከላል። 10. የጨጓራ አሲድ ሾልኮ ወደ ሌላ አካል እንዳይሄድ ይከላከላል። 11. የሰውነት የበሽታ መከላከል አቅምን ይጨምራል። 12. ካንሰርን ይከላከላል። 13. ሃንጎቨርን ይከላከላል። 14. ብጉርን ያጠፋል። 15. ስንፈተ ወሲብን ይከላከላል። 16. ሳይነስና ከሳይነስ ጋር ተያያዥነት ያላቸውን ህመሞች ይከላከላል። 17. የፈንገስ ኢንፌክሽንን ለማከም ያስችላል። 18. የድድ ህመምን ለማከም ያገለግላል። 19. የሰውነት የቆዳ መቆጥቆጥ ህመምን ያስወግዳል።
20 ኮሌስትሮልን ይከላከላል። 21 ምርጥ የተፈጥሮ ማጣፈጫ ነው። ወደ ነጭ ሽንኩርት ስንመጣ ደግሞ በውስጡ ከያዘው የሰልፈር ማዕድን የተሰሩ አላይንና አሊሲን የተባሉ ኬሚካሎች በሰውነታችን ውስጥ ያለውን የቅባት ክምችት ይቀንሳሉ። የምግብ መፈጨት ሂደት የተቀላጠፈ እንዲሆን ያደርጋል። የደም ውስጥ ኮሌስትሮልን ይቀንሳል። የደም ግፊትን ያስተካክላል። የልብ በሽታን ይከላከላል። ስትሮክና የልብ ሴሎች መጎዳት እንዳያጋጥም ያደርጋል። መወሰድ ያለባቸው ጥንቃቄዎች: ነጭ ሽንኩርት በተፈጥሮ የደም ፍሰትን የመጨመር ባህሪ ስላለው ከፍተኛ የደም መፍሰስ ችግር ያለባቸው ሰዎች ሊመገቡት አይገባም። የጥርስ፣ የድድ መድማት ችግሮችና የጨጓራ ቁስለት ያለባቸው ሰዎች አብዝተው እንዲመገቡት አይመከርም። ከ2 ዓመት በታች ያሉ ሕፃናት፣ ነፍሰ ጡር ሴቶችና ጡት የሚያጠቡ እናቶች ነጭ ሽንኩርትን ባይመገቡት ይመረጣል። እንደ አስፕሪን፣ ዋርፋሪን፣ ትራይሶዲፒን የመሳሰሉ መድኃኒቶችን የሚጠቀሙ ሰዎች ነጭ ሽንኩርትን መመገብ የለባቸውም። አብዝቶ መጠቀም ለከፋ ጉዳት ሊዳርግ ስለሚችል ነጭ ሽንኩርትን በምንመገብበት ጊዜ በአነስተኛ መጠን ሊሆን ይገባል። በተቻለ መጠን ነጭ ሽንኩርትን ሳናበስል መጠቀም ይኖርብናል። ምክንያቱም በውስጡ የሚገኘው ጠቃሚ ነገር በእሳት ሊጠፋ ይችላል። እናም ሁልጊዜ ነጭ ሽንኩርትን በጥሬው ይመገቡ። ውድ የፈታ ዴይሊ የጤና ፕሮግራም ተከታታዮቻችን ስላዳመጣችሁን ከልብ እናመሰግናለን። ሐሳብ አስተያየት ካላችሁ ግለጹልን። በጤና ጉዳይ ማወቅ የምትፈልጉት ካለም አሳውቁን። ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ።